አንድ የኦሮምኛ ተረት ጎዋን ኢታ ገቢነ ሰኤት ቶለ ገበረ ሲያ ይላል። ሞኝ እብጠትን እንደ ውፍረት፣ መልካምነትን እንደ ፍርሃት ይቆጥራል ነው ጥሬ ትርጉሙ። እኔ እያለማ ያለውን መንግስት ኢትዮጵያን ለመቀየር የሚሯሯጠውን ሌት ተቀን እየለመነም አገር ውስጥ ያለውንም ሪሶርስ እየተጠቀመም ህዝቦችን ለመለወጥ ለበርካታ ኦልሞስት ኢትዮጵያ ከተፈጠረች ወዲህ ወይም እንደ ሀገር እውቅና ካገኘች ወዲህ በድህነት ውስጥ ሲማቀቅ የነበረን ህዝብ ከመከራ ከችግር አውጥቶ ከዓለም ህዝቦች ተርታ ለማሰለፍ የሚጥረውን መንግስት አመራር በቃ ልክ ወንጀል እየሰራ እንደሆነ አገር እያፈረሰ እንደሆነ አድርጎ መሳል እንደ ፖለቲካ አዋቂነት ካስቆጠረ ቀላል እኮ ነው፣ መተው ይቻላል። ዝም ብሎ ህዝቡን በግጭት አዙሪት ውስጥ ማቆየት ይቻላል። ወይም ደግሞ እንደተለመደው እንደ 77ቱ እንደ 69ኙ ወር 67ቱ 66ቱ እንደ 80 ምናምኑ በህወሓት ኢህአዴግ ዘመን በቃ ተራበ እያልን ስንዴ መለመን፣ የሞተው ሞቶ የቀረው ደግሞ በደህንነት ውስጥ እኮ እንዲዳክር ዝም ብሎ መተው ይቻላል። ይሄ መንግስት እየሰራ ማናየው ከሆነ እያለማ ማናየው ከሆነ የተሰራውን ሁሉ ጥላሸት የምንቀባ ከሆነ የበሬ ወለደ ተረት ተረት ከዛና ከዚህ አሉባልታ እየለቃቀመን ለሀገር ማፍረሻነት ሌት ተቀን የምንደሰኩር ከሆነ ምንድነው አገር ወዳድነት? ምንድነው ለሀገር ተቆርቋሪነት? ምንድነው ኢትዮጵያዊነት? ምንድነው ኦሮሞነት? ምንድነው አማራነት? ምንድነው ትግሬነት? ምንድነው ጉራጌነት ኦር አፋር፣ ሶማሌ፣ ወላይታነት? መንግስት ወይም አንድ የመንግስት አመራር ይሁን ሌላ በተለያየ እርከን ላይ ያለ ሰው በደለኝ ወይም ደግሞ እንዲህ ያለ ችግር አደረሰብኝ በሚል ተልካሻ ምክንያት ያም ይሄም ተነስቶ አገር ትፍረስ ብሎ ኡኡ ካለ፣ ከዘፈነ፣ ከገጠመ፣ ከተቀኘ የእምነት አባት ቆቡን ጥሎ ሰው የሚራገም ከሆነ የፖለቲካ አሉባልታ የሚነዛ ከሆነ ሌላው እኮ አገሪቷን ለማቆየት የብቻ ግዳጅ የለበትም። ፖለቲከኞችም እኮ ሰዎች ናቸው ወዳጆች። አሁን በአመራር ላይ ያሉት ከፊት ሆነው አገር እንድትለወጥ ቀን ከሌት ደፋ ቀና የሚሉ ሰዎች እኮ ልክ እንደኛው ሰዎች ናቸው። ይሰለቻሉ፣ ይሰማቸዋል። ምንድነው እዚህ ውስጥ የሚያቃጥለኝ ብለው እኮ ሜዳ ላይ ተበትነን እንድንቀር ሁሉ ሊያደርጉ ይችላሉ። ወይም ደግሞ ለሽፍታ ለቀማኛ ጥለውን በቃ እንደ ፍጥርጥራችሁ ሊሉ ይችላሉ። ከዛ አገር ስትፈርስ ቆርቆሮና ሚስማር ልንካፈል ነው። እንደ ሶሪያ፣ እንደ ሱዳን፣ እንደ የመን፣ እንደ ሊቢያ ማንን ምሳሌ እናደርግ? እንደ ሶማሊያ? እንደዛ ነው ምኞታችን። ጥላቻም እኮ ገደብ አለው ወዳጆች፣ ፕሮፓጋንዳም ገደብ አለው። እኔ የዚህ ፓርቲ አባልም የተለየ ደጋፊም አይደለሁም። ከኔ ከግለሰቡ ብዙም ድጋፍ የሚፈልግም አይደለም። ፓርቲው ወደ 10 ምናምን ሚሊዮን አባላት አሉት ብልጽግና። ከዚህ ውስጥ የጠራ የሚባለው ግማሹ እንኳን ቢሆን ከ7 እስከ 10 ሚሊዮን የሚሆን አባል አሉ።
ይሄ የአንድ ሀገር ህዝብ ነው። ስለዚህ በዛም ሰርቫይቭ ማድረግ ይቻለዋል። ምናልባት ለፓርቲ ከሆነ የምናወራው ማለቴ ነው። ነገር ግን የምናወራው ስለ ሀገር፣ ስለ ሰላም፣ ስለ እድገት፣ ስለ ኢትዮጵያ ቀጣይነት ነው። አንዳችን ሀገራችን ሰላም እንድትሆን ህዝቡ በልቶ እንዲያድር ተምሮ አስተምሮ ወልዶ ድሮ በበለጸገች ሀገር እንዲኖር አንዱ ሌት ተቀን ሲለፋ፣ ሌላው ደግሞ አካፋና ዶማ ይዞ የሚያፈርስ ወይም ለማፍረስ ዘራፍ የሚል ከሆነ የተለየ እኮ ግዳጅ የለበትም። ይሄ የሚያለማውም ለልማት ሌት ተቀን የሚሯሯጠውም ክፍል እኮ የተለየ ግዳጅ የለበትም። በቃ ሊል ይችላል። ከዛም ከዚህም ታጥቆ ዘራፍ እከሌ ጠላቴ ነው፣ እከሌ ብሔር ካልተወገደ የኔ ህልውና ቀጣይነት የለውም ለሚለው ትቶ ሊሄድ ይችላል። ከዛ ምን ሊከተል እንደሚችል ሰፋ አድርጎ ማሰብ ነው። በመንደራችን ጎረምሳ የምንቀጠቀጥበት፣ በሰፈራችን ጎረምሳ ታፍነን አስፈላጊ ሆኖ ከተገኘ የምንገደልበት ዘመን ሊከተል ይችላል። በተግባር አሁንም አለ። በየመንገዱ ገና ምንም ላይ ሳይደርሱ አንዳች የረባ አቅም ሳይኖራቸው ባገኙት አጋጣሚ ባዶ እጁን የሚንቀሳቀስ አርሶ አደር፣ ተማሪ፣ አስተማሪ፣ ነጋዴ እያፈኑ እኮ እየገደሉ ገንዘብም እየተቀበሉ እያንገላቱ አካል እያጎደሉ እኮ አይተናል። እና መንግስት አለመኖርን እንዲሁ እንደ ተራ ቤት ውስጥ እንዳለ የሆነ ቤተሰብ፣ እሱም ከባድ ነው። የሆነ ቤተሰብ እንኳን ሲጎል ወይም ሳይኖር ቤት ውስጥ አባወራ ሳይኖር እንኳን ምን አይነት ሜስ ሊፈጠር እንደሚችል ኤቭሪባዲ ኖውስ ወይም ሁላችንም እናውቃለን። እንደ ሀገር ደግሞ መንግስት ያለመኖር ምን ሊያስከትል ወይም መንግስትን በኃይል በህዝብ አመፅ ባልሆነ መንገድ መንግስትን ከስልጣን ላይ ማውረድ ምን አይነት ኪዮስ በአንድ ሀገር ውስጥ በአንድ ህዝብ ላይ እንደሚፈጥር እኮ የግድ እኮ ውስጡ ገብተን ወይም ደግሞ እንዲህ ያለ ችግር ደርሶብን እኮ ልንረዳ አይገባንም። ብልጥ ሰው ከሰው ይማራል፣ ሞኝ ከራሱ ይማራል እንደሚባለው ሞኝ ልንሆን አይገባንም። እንማር እንኳ ብንል ከራሳችን ችግር መማር አንችልም። አንዴ ከፈረሰ ሀገር በተለይም እንደ ኢትዮጵያ ባለ እዛም እዚህም እሳት የሚቆሰቁሱ ጎረቤቶች አገራት፣ የውስጥ የውጭ ባንዳ ባለበት አገር ቀርቶ አንድ ብሔር፣ አንድ ቋንቋ፣ አንድ እምነት ባላት ሶማሊያ እንኳን ተመልሶ መጠገን አቅቷቸው ይኸው ኢትዮጵያ ናት መንግስቱን እንኳን ከደጁ ቆማ የምትጠብቀው፣ መውጫ መግቢያውን የምትጠብቀው። ስለዚህ ቀላል አድርጋችሁ አትዩ ወዳጆች። ይሄ ሰሞኑን የተጀመረ የጃስ በሎ ፖለቲካ ወይም የዘራፍ የውሸት ፕሮፓጋንዳ ብዙም ለህዝባችን የሚጠቅም አይደለም። እኔ ለብልጽግና ብዬ አይደለም የምናገረው። እኔ ለሀገሬ ህዝብ ለኢትዮጵያውያኖች ብዬ ነው። እኔ ለቀጣይ ህይወታችን ኑሯችን ለትውልዱ ነው። አገር ዝም ብሎ እንደ ተራ ነገር በሆኑ ሰዎች አሉባልታ ችግር ላይ ከወደቀች ወደኋላ መመለስ አይቻልም። እናም ጠንቀቅ እንበል። ብልጽግናን ጎዳን ብለን ወይም አገር እየመሩ ያሉትን እንደነ ዶክተር አብይ ያሉትን እንደነ ክብርት አዳነች አቤቤ እንደነ ፕሬዝዳንት ሽመልስ አብዲሳ እንደነ ሙስጠፌን ሌሎች የክልል ፕሬዝዳንቶችን ጎዳን ብለን አገራችንን ለማፍረስ ዶማና አካፋ ይዘን የምንሯሯጥ ሰዎች ወይም የነዛ ተከታዮች ጠንቀቅ እንበል። ቆም ብለን ግራና ቀኙን እንይ። አካፋና ዶማው ለኛ መቃብር አርቆ መቆፈራነት እንዳይውል ጥንቃቄ ማድረግ አለብን። ሀገራችን ሰላም ትሁን። ለሁሉም ሼር አድርጉ። አመሰግናለሁ። እንጠንቀቅ።